History and evolution of graphic design. የግራፊክ ዲዛይን ታሪካዊ አመጣጥ እና ለውጥ የመጣባቸው መንገዶች እሱ ነው በዚህ ሞጁል ላይ የምንመለከተው። ሶ ይሄንን መመልከታችሁ የሚጠቅማችሁ ግራፊክ ዲዛይን እንዴት ብሎ እንዳደገ ስለሚያሳያችሁ ነው እና ደግሞ ለፊውቸሩ ወደ በኋላ ላይ ወይም ደግሞ ከዚህ በኋላ ለሚመጣው የግራፊክ ዲዛይን ኢንሳይት ይሰጣችኋል። የመጀመሪያው ሊንክ በመንካት ዶክመንቱን ዳውንሎድ ማድረግና አብራችሁ መከታተል ትችላላችሁ። የመጀመሪያው የአኒሸንት ቢጊኒንግስ የምንለው ወይም ደግሞ የጥንት አጀማመሩ ነው የግራፊክ ዲዛይን። ይህ የጥንት ጅማሮ የግራፊክ ዲዛይን እዚህ ጋር የምታዩቸውን ይመስላሉ። ከ30 ዓመታት በፊት በቆዩ የዋሻ ላይ ስዕሎች የእይታን ታሪክ ለመናገር ወይም ደግሞ ስቶሪ ቴሊንግ ነበራቸው ማለት ነው። ዋሻዎች ላይ የምትመለከቷቸው ስዕሎች የመጀመሪያ የግራፊክ ዲዛይን ልንላቸው እንችላለን እነዚህን። ከዛ ደግሞ በግብጽ ሄሮግሊፊክስ ምስሎችና ጽሁፎችን አንድ ላይ በማጣመር ታሪክና ሃይማኖትን ይመዘግቡ ነበረ። እንዲሁም በቻይና የካሊግራፊ ንድፍን ከጽሁፎች ጋር በማዋሃድ ከጥንት ጥበባዊ ባህሎች መካከል አንዳንዶቹ ብለን መጥቀስ የምንላቸው ነው ማለት ነው። ስለዚህ በጥንት ጊዜ ዘመን ላይ የነበሩ የኬቭ ፔይንቲንጎች፣ ኢጂፕሽያን ሄሮግሊፊክስ የሚባሉ፣ ቻይኒዝ ካሊግራፊ የሚባሉ እንዲሁም የግሪክ እና የሮም ታይፖግራፊንም እንደ ምሳሌ አድርገን ልንጠቅስ እንችላለን ማለት ነው። ልክ እዚህ ስክሪን ላይ እንደምታዩት እና እዚህ መጀመሪያ ላይ የተፈጠሩት እነዚህ የግራፊክስ ዲዛይኖች ቪዥዋሊ ሰዎች ኮሙኒኬት እንዲያደርጉ ወይም ደግሞ ምን ሊያደርግ ይችላል ስቶሪ ቴሊንግም ሊሆን ይችላል እና ይሄ በዋነኝነት ደግሞ ፎከስ ያደረጉት ምን ላይ ነው? ቪዥዋል ኮሙኒኬሽን ላይ ነው ፎከስ አድርገው የነበረው ማለት ነው። ስለዚህ አንድ ማስተላለፍ የሚፈልጉት መልእክት አለ ወይ መናገር የሚፈልጉት ታሪክ አለ። እነዛን ነገሮች እንደምታዩት በእነዚህ ላይ ይቀርጻሉ ወይም ደግሞ ዋሻዎች ላይ እንደምታዩት በዚህ መልኩ ያስቀምጡታል ማለት ነው። ከዛ ቀጥሎ ደግሞ ዘ ማኑስክሪፕት ኤሪያ የሚባለው ይህ የእጅ ጽሁፍ ዘመን በመባል ይታወቃል። ከ500 እስከ 1400 ዓመተ ምህረት ባለው ጊዜ ውስጥ በዲዛይኑ በሃይማኖትና በንጉሳዊ ተቀርጸው የነበረ ነው። ያጌጡ ጽሁፎች፣ ድንበሮች እና ስዕላዊ መግለጫዎች የጥንት ዲዛይን ዋና ስራዎች ሆነው ያውቃሉ በዚህ ጊዜ ማለት ነው። ለምሳሌ ኢሉሚኔትድ ማኑስክሪፕትስ በመባል ይታወቃል። ዩዝ ኦፍ ግሪድስ ኤንድ ማርጂንስ፣ ጎልድ ሊፍ ሲምቦሊዝም የሚባሉት እነዚህ በስክሪኑ ላይ የምታዩቸው ማለት ነው። ይሄ ብዙ ጊዜ ከአምልኮ እና ከትምህርታዊ ነገሮች ጋር የመያያዝም እድል ነበረው። ስለዚህ ይሄ ማኑስክሪፕት በሚለው ጊዜ ላይ ትኩረታቸውን አድርገው የነበሩት አብዛኞቹ ሃይማኖታዊና የትምህርታዊ ነገሮች ላይ ነው ማለት ነው። ከዛ በኋላ ደግሞ ሶስተኛው ዘ ፕሪንቲንግ ሪቮሉሽን ወይም ደግሞ የህትመት አብዮት ልንለው እንችላለን። በ15ኛው ክፍለ ዘመን ትልቅ ለውጥ አምጥቷል ወይም ደግሞ ጌም ቼንጀር ነው ልንለው የምንችለው ነው። ይሄ ደግሞ የተባለበት ምክንያት አሁን ላይ የምናውቀው የታይፖግራፊ ዲዛይን ወይም ደግሞ ሌአውቱ እስካሁን ድረስ እየተጠቀምነው ያለው ያኔ ነው። ከዛን ጊዜ ጀምሮ ነው የተሰራውና ብላክ ሌተር ፎንትስ ዶሚኔት ያደረጉበት ጊዜ ነበረ እዚህ ጋር በስክሪኑ ላይ እንደምትመለከቱት። እንዲሁም ደግሞ ይህንን ኢንቨንት ያደረገው ጆሃንስ ጉተንበርግ የሚባለው ነው እዚህ ጋር የምታዩት ሰው ማለት ነው። እና እዚህ ላይ ይሄ ጌም ቼንጀር ያስባለበት ትልቁ ምክንያት የታይፖግራፊ ዲዛይንን ያኔ ያስተዋወቁት ወይም ደግሞ አሁን ላይ የምናውቀው ያኔ ነበር የተዋወቀው ማለት ነው። ከዛ ደግሞ አራተኛው ዘ ሬኔሳንስ ቱ ኢንዱስትሪያል ኤጅ የምንለው ነው። ይህ ደግሞ ዲዛይን እያደገ ወይም ደግሞ ማቹርድ እየሆነ የመጣበት ልንለው እንችላለን። ከሳይንስ ከኢንዱስትሪውና ከስነ ጥበብ ጋር አንድ ላይ በማዋሃድ ክላሲካል የሆነ ኢንፍሉዌንስ የፈጠረ ነው። በጣም ክሊር የሆነ ደግሞ በደንብ ደግሞ ኦርጋናይዝድ እንለው የምንችለው ይሄ ግሪድ ሲስተም የሚባለው ነገር ያኔ በደንብ ዲቨሎፕ እየሆነ የመጣበት ሲሜትሪዎቹ የተጠበቁበት የነበረ ነው። ከዛ ደግሞ ፖስተሮችን እና ብሮድሺቶችን በአድቨርታይዚንግ እና ቪዥዋል ጆርናሊዝም ላይ ፐብሊክ ላይ ልትመለከቱበት የምትችሉት አጋጣሚ ነበር ያኔ። እና ደግሞ ኢሉስትሬሽን እና ፕሪንት ሪፕሮዳክሽን ያኔ በደንብ የተስፋፉበት ልንለው እንችላለን ማለት ነው። ያኔ ነው ግራፊክ ዲዛይን ኢንፎርሜሽን እና አሴቲክስን አንድ ላይ ይዞ መምጣት የጀመረው ማለት ነው። አምስተኛው ደግሞ ዘ ኢንዱስትሪያል ሪቮሉሽን የምንለው ነው። ማስ የሆነ ፕሮዳክሽን ክሬት የተደረገበት አዳዲስ የዲዛይን አይዲያዎች የመጡበት እንደ ፓኬጂንግ፣ አድቨርታይዚንግ
ብራንዲንግ የምንለው ነገር የመጣበት ይህ ጊዜ ነው ማለት ነው ከፕሮዳክት ፓኬጂንግ ላይ ስንነሳ ሌብል ያስፈልጋሉ ሌብሎቹ አይ ካቺንግ መሆን አለባቸው ዲዛይኖቹ ተብለው ይሰሩበት የነበረው ታይፖግራፊ ደግሞ በጣም ቡም ያደረገበት ጊዜ ነበርና አዳዲስ ፎንቶች ክሬት የተደረጉበት ለፖስተር ለማስታወቂያዎች ወረቀቶች ላይ በዛን ጊዜ በደንብ የታይፖግራፊ ሁኔታ ወደ ላይ የወጣበት ጊዜ ነበረ አድቨርታይዚንግ ኤጀንሲዎች በይበልጥ የተቋቋሙበት ጊዜ ነበርና ዲዛይን ላይ ደግሞ በጣም ትልቅ አቅምና ፓወር ይዘው የመጡት እነዚህ ኤጀንሲዎች ያኔ በይበልጥ በደንብ እየታወቁ የመጡበት ነው ማለት ነው እና ያኔ ነው ግራፊክ ዲዛይን ለአንድ ቢዝነስ ኢሴንሻል ወይ ደግሞ አስፈላጊ ቱል ነው እየተባለ የመጣው ከዛ ደግሞ ስድስተኛው ዘ ሞደርኒስት ሙቭመንት እንለዋለን ይህ ደግሞ በሌላ አባባል ጎልደን ኤጅ ሊባል ይችላል ለግራፊክ ዲዛይን ፕሪንሲፕሎች ማለት ነው ያኔ ነው የግራፊክ ዲዛይን ፕሪንሲፕሎች ምንድናቸው እንዲሁም ደግሞ አርት ክራፍትድ ዲዛይን የሆኑት ሲምፕሊሲቲ እንዲሁም ደግሞ ፋንክሽን የአንድ ዲዛይን ክሊር የሆነ የግሪድ ሲስተም ሳንስ-ሴሪፍ ታይፖችን ሚኒማሊዝም የሚባሉት የዲዛይን አይነቶች እንዲሁም ደግሞ ቦልድ የሆኑ ቪዥዋሎች የመጡበት ጊዜ ነበርና ዲዛይን ሞር ከመጀመሪያው አሁን አምስተኛው ላይ ከነገርኳችሁ ሞደርን ያደረገ ወይም ደግሞ እየተሻሻለ ዘመናዊ የሆነ የመጣበት ጊዜ ልንለው እንችላለን ማለት ነው ይሄ ሞደርኒዝም ደግሞ ሼፕ ያደረገው የሌአውቶችን ሩል ከለር ቲዮሪ ቪዥዋል ሃይራርኪ የሚባሉት ላይ በደንብ እንዲሰራ አድርጓል ማለት ነው ከዛ ሰባተኛው ደግሞ ሚድ 20th century ዲዛይን የምንለው ነው ይህ የ20ኛው ክፍለ ዘመን አጋማሽ ንድፍ ወይም ደግሞ ዲዛይን የምንለው በ1950ዎቹ እና በ1980ዎቹ መካከል ዲዛይን ወደ ዋናው ባህል የገባበት ወይም ደግሞ ወደ ዋናው ሲስተም የገባበት ልንለው እንችላለን እንደ IBM ኮካኮላ ናሳ ያሉ የድርጅት መለያዎች ወይም ደግሞ አርማዎች ዓለም አቀፋዊ የንግድ ምልክቶች ሆነው የተቀረጹበት ነው ይሄኛው ጊዜ ከዛ ጋር በተያያዘ ማድማን ኤራ የሚባለው የክሬቲቭ አድቨርታይዚንግ ዶሚኔት ያደረገበት በኒውስፔፐር ሬዲዮ ቲቪ የመሳሰሉት የአልበም ከቨርና ፖስተሮች ለሙዚቃዎች ለፊልሞች በደንብ ኤክስፕሬሲቭ የሆኑ ዲዛይኖች የተሰሩበት ጊዜ ልንለው እንችላለን ማለት ነው እናም ያኔ ነው ግራፊክ ዲዛይን በጣam ቦልድ የሆነ ኤክስፕሬሲቭ የሆነ ኮሜርሻል የሆነ የመጣው ማለት ነው ከዛ ደግሞ ስምንተኛው ዲጂታል ሪቮሉሽን የምንለው ነው ከ1980ዎቹ እስከ 2000 አካባቢ ወዳለው የመጣበት ጊዜ ነው ይሄ ደግሞ ኮምፒውተሮች መተው ብዙ ነገሮችን የቀያየሩበት ጊዜ ልንለው እንችላለን ይሄኛው ሌላኛው ደግሞ ጌም ቼንጀር የምንለው ኮምፒውተሮች መተው ይሄንን የግራፊክ ዲዛይን ስራ ብዙ ነገሮችን አቅልለዋል የአፕል ማሲንቶሽ ወይም ደግሞ እዚህ ጋር የምታዩት የአዶቤ ሶፍትዌሮች ፎቶሾፕ ኢሉስትሬተር ኢንዲዛይን ኢንዱስትሪው ላይ በጣም ስታንዳርድ ሆኖ የመጡበት ሰዓት ነው ዴስክቶፕ ፐብሊሺንግ የምንለው ሌአውትና የፕሪንት ፕሮዳክሽን አክሰሰብል እንዲሆን የተደረገበት ማለት ነው እናም አንድ ዲዛይነር የግራፊክ ዲዛይን ስራዎችን ለመስራት ኮምፒውተሮችን ይበልጥ የተጠቀመበት ወይም ደግሞ የአንድ ዲዛይን ቱል ቦክስ ወደ ዲጂታል የተቀየረበት ልንለው እንችላለን ማለት ነው ከዛ ቀጥሎ ደግሞ ዘ ኢንተርኔት እና ሶሻል ሚዲያ ኤሪያ የምንለው አሁን ያለንበት ሰዓት ማለት ነው ግራፊክ ዲዛይን በጣም ኤክስፓንድ ያደረገበት በስልካችን የዲጂታል ፎርማቶች የምናገኝበት ለምሳሌ በጣም ማጆር ትሬንድ የምንላቸው ዌብሳይት እና አፕሊኬሽን ይሄ UX UI ዲዛይን የምንለው በጣም ኢሴንሻል ወይ አስፈላጊ የሆነበት የሶሻል ሚዲያ ኮንተንቶች በጣም በፍጥነት ነገሮች እየተለዋወጡበት ያለው አሁን እስካለንበት ሰዓት ድረስ ሞሽን ግራፊክስ እና አኒሜሽኖች በደንብ በይበልጥ የተሰራባቸው ለዩቲዩብ ለቲክቶክ ለመሳሰሉት ካንቫና የኤአይ ቱሎች አሁን ላይ በደንብ እየሰሩ ያሉበት ሰዓት ልንለው እንችላለን ማለት ነውና ግራፊክ ዲዛይን አሁን ላይ ሞር ምን እየሆነ መጣ ዲሞክራቲክ እየሆነ እንዲሁም ደግሞ ኮንተንት ድሪቭን በመሆን ፋስት ፔስድ ወይም ደግሞ በጣም በፍጥነት ነገሮችን እየለወጠ እየመጣ ያለበት ሁኔታ ነው ማለት ነው አሁን ያለንበት ሁኔታ አሁን ስለዚህ አሁን እኛ የትኛው ላይ ነው ያለነው ዘጠነኛው ላይ ወይም ደግሞ ዘ ኢንተርኔት ኤንድ ሶሻል ሚዲያ ኤራ የሚለው ላይ ነው ያለነው ማለት ነው እናም እዚህ ጋር ግራፊክ ዲዛይን በጣም በቃ ፕሮፌሽናል እየሆነ እየተሰራበት ያለው ጊዜ ነው ከዛ ግን ቀጣዩ የፊውቸሩ ደግሞ ዲዛይን ፊውቸር ምንለው ግራፊክ ዲዛይን እየመጣ ያለበት AI አሲስትድ ዲዛይን ይሆናሉ AI በጣም የምንጠቀምበት ስራችንን በጣም ያፈጥንላል የግራፊክ ዲዛይን ክሬቲቪቲ ግን ስቲል ያው የሰዎችን
አእምሮ ይፈልጋል ማለት ነው ከኤአይ በተጨማሪ ክሬቲቪቲ ላይ ሰዎችን አእምሮ ይፈልጋል የ3D እና AR ዲዛይን ምንላቸው እዚህ በምስሉ ላይ የምትመለከቱት sustainable ዲዛይን ወይም ደግሞ ኢኮ ፍሬንድሊ ይሆናል ዲዛይኑ ስታንዳርድ ይሆናል ኢኮ ፍሬንድሊ ማለት በቃ ከኢኮሲስተሙ ጋር ዲዛይን በደንብ የሚዋሃድበት ይሆናል ሃይፐር ፐርሰናላይዜሽን ይመጣል ሃይፐር ፐርሰናላይዜሽን ማለት ሞር አብዛኞቹ ዲዛይኖች ከተመልካቹ ጋር አዳፕት በቀላሉ ሊያረጉ የሚችሉ ይሆናል ማለት ነው ስለዚህ the future ምንለው ዲዛይን ምን ነገሮችን አንድ ላይ ያዋሃደ ነው ቴክኖሎጂ ስቶሪ ቴሊንግ እና ዲዛይን ቲንኪንግን በጣም በጥልቀት አንድ ላይ ይዞ የሚዋሃድ ዲዛይን ይሆናል ማለት ነው ያ ጊዜ ላይ በጣም ኤአይዎችን እንጠቀማለን የዚህ የግራፊክ ዲዛይን ማስተር ክላስ ፌዝ 3 ላይ የትኞቹን ኤአይዎች ለግራፊክ ዲዛይን ተጠቀማላችሁ ሚለው ፓርትም አለ ለዚህ እዛ ፓርት ላይ እስክንደርስ ድረስ መጀመሪያ እነዚህ ነገሮች አጥርተን እናልፋለን እና እዛ ላይ ስንደርስ አንድ ግራፊክ ዲዛይነር የግራፊክ ዲዛይን ስራዎቹን ኤአይን ተጠቅሞ እንዴት አድርጎ ይሰራል የሚለውንም እዛ ላይ የምንመለከት ይሆናል ማለት ነው ስለዚህ ያያችሁትን ይመስላል የግራፊክ ዲዛይን ሂስትሪ እና ኢቮሉሽኑ ይሄ ነው ቀጣይ ቪዲዮ ላይ ደግሞ የግራፊክ ዲዛይን ታይፖች ምን አይነት የግራፊክ ዲዛይን ታይፖች አሉ የሚለውን ከናንተ ጋር እንመለከታለን እዛ ቪዲዮ ላይ አገኛችኋለሁ